ከዜሮ ተነስታችሁ እንዴት ሶሻል ሚዲያ ተጠቅማችሁ የሥራ ባለቤት መሆን እንደሚችሉ 5 ዋና ዋና ነጥቦች ዛሬ የምነግራችሁ ይሆናል። ይህን ሐሳብ ስነግራችሁ እኔም ከዜሮ ስለተነሳው ነው እዚህ ደረጃ ላይ የደረስኩት። እርግጠኛ ሆኜ የምናገረው ደግሞ አብዛኛው ሶሻል ሚዲያ ላይ ያሉ ሰዎች ኢትዮጵያኖች በተለይ ከዜሮ ተነስተው ነው እዚህ ደረጃ ላይ የደረሱት። ስለዚህ እነዚህን 5 ነጥቦች በደንብ ከተረዳችሁ እኛ ያለፍንበትን ውጣ ውረዶችን ሳታልፉ ቀጥታ ወደ ቁም ነገሩ ትደርሳላችሁ ማለት ነው። የመጀመሪያው ነጥብ ሐሳብ ያስፈልጋል፣ አይዲያ ያስፈልጋል። ምን ማለት ነው? ማንኛውም ቢዝነስ ወይም ማንኛውም ስራ በዓለም ላይ ከሐሳብ ተነስቶ ነው ከዛ በኋላ ወደ ተግባር የሚለወጠው። እናንተም ሶሻል ሚዲያ ላይ ልትጀምሩ ስትፈልጉ መጀመሪያ ሐሳብ ሊኖራችሁ ይገባል። ምን ላይ ልስራ ወይም ደግሞ ምን ላይ ብሰራ ውጤታማ ሆናለሁ የሚለውን መጠየቅም መመርመር አለባችሁ። እኔ በዚህ አጋጣሚ የምነግራችሁ 2 ነጥቦች ላይ ትኩረት ብታደርጉ የተሻለ ይሆናል። አንደኛው ኢንተርቴይንመንት ላይ ወይም ደግሞ መዝናኛ ላይ ፎከስ ብታደርጉ፣ ምክንያቱም ብዙ ሰው የሚፈልገው መዝናናትን ይፈልጋል። ሁለተኛው ደግሞ መፍትሄ የሚሰጡ ቪዲዮዎች ላይ ትኩረት ብታደርጉ የተሻለ ይሆናል። ማለትም ብዙ ሰው አንድ ችግር ሲያጋጥመው ነው ሶሻል ሚዲያ ላይ ሄዶ ያን ችግር እንዴት ልፈታው እችላለሁ? ዩቲዩብ ላይ ሊሄድ ይችላል፣ ወይም ቲክቶክ ላይ ወይም ኢንስታግራም ላይ ሊጠቀም ይችላል። ያን ችግር መፍቻ ካላችሁ ወይም ደግሞ ልምዱ ካላችሁ እውቀቱ ካላችሁ በዛ ኮንቴንት ላይ መስራት ትችላላችሁ። ስለዚህ ዋናው ሐሳባችሁ እዚህ ጋር አይዲያውን መጀመሪያ ማመንጨት አለባችሁ። ታዲያ አይዲያውን ከእናንተ ጋር መሄድ አለበት። ለምን መሰላችሁ? እናንተ አቅራቢ ናችኋ አይደለ? አቅራቢ ከሆናችሁ ደግሞ የምታቀርቡበት መልኩ ቢያንስ ከዛ ነገር ጋራ ወይ ተሰጦ ያስፈልጋችኋል ወይም ደግሞ እውቀት ያስፈልጋችኋል። ስለዚህ ከሐሳቡ ጋር የእናንተን ችሎታና የእናንተን እውቀት ያስፈልጋል ማለት ነው። ይሄ መጀመሪያው የሚያስፈልጋችሁ ነጥብ። ይሄን ነጥብ ከዘለላችሁ በኋላ የሚያስፈልጋችሁ ምንድነው መሰላችሁ? ቱልስ ያስፈልጋችኋል ወይም ደግሞ መሳሪያዎች ያስፈልጋችኋል። ምን ማለት ነው ልትሉን ትችላላችሁ። ሶሻል ሚዲያ ለመጠቀም ስትፈልጉ የሚያስፈልጋችሁ በቀላሉ እንዲህ ከዜሮ ስላልን ማለት ነው ስልካችሁ፣ ስማርት ስልክ ያስፈልጋችኋል። ስማርት ስልክ ሲኖራችሁ የምትቀርጿቸው ኮንቴንቶች ወይም ቪዲዮዎች በስማርት ስልኮቻችሁ አማካኝነት መቅረጽ ትችላላችሁ። በተሻላችሁ አቅም ግን ቀረጻ የሚባለውን ራሱን የቻለ ሙያ ስለሆነ ወይም ሹቲንግ የሚባለውን ሙያ ነው። ስለዚህ እንዴት መቅረጽ እችላለሁ መጀመሪያ ማወቅ አለባችሁ። እዚህ ጋር የምነግራችሁ ሐሳቦች በሙሉ ባይ ዘ ወይ እኛ ያለፍንባቸው ግን በሂደት የተማርናቸው ነገሮች ናቸው። እኔ ራሴ ያለፍኩበት ብዙ ነገር የተማርኳቸው ሐሳቦች ስላሉ ነው። ስለዚህ እናንተም በስልካችሁ ስትጀምሩ ዝም ብላችሁ ተነስታችሁ ቪዲዮ መቅረጹ አይደለም። እንዴት ልትቀርጹ ትችላላችሁ? እንዴት ኤዲት ማድረግ እንዳለባችሁ ማወቅ አለባችሁ። ወይም ደግሞ አንድ ቪዲዮ ከቀረጻችሁ በኋላ እንዴት ኤዲት አድርጋችሁ ወደ ሶሻል ሚዲያ ላይ መልቀቅ እንዳለባችሁ ይህንንም ማወቅ አለባችሁ። ስለዚህ ቱሎቻችሁ አንደኛው የሚያስፈልጋችሁ ምንድነው? ስልኩ ነው። ከቱሉ ባለፈ ግን ስኪሉ ያስፈልጋችኋል ወይም ደግሞ ልምዱ ያስፈልጋችኋል። ያንን ስልክ ተጠቅማችሁ ቪዲዮ ቀርጻችሁ ቪዲዮውን አትራክቲቭ በሆነ መልኩ ለአድማጩ ወይም ደግሞ ለተመልካቹ እንድታቀርቡ እንዴት ኤዲቲንግ ቱልስ መጠቀም እንደሚችሉ ማወቅ አለባችሁ ማለት ነው። በሶስተኛ ደረጃ ዲሊቨሪ የሚባለው ወይም ደግሞ አቀራረብ የሚባለው ሐሳብ ማወቅ አለባችሁ። እዚህ ጋር በጣም ወሳኝ ነጥብ ነው። አቀራረብ ሲባል የምታቀርቧቸው የሶሻል ሚዲያ ኮንቴንቶች አንደኛ የት ላይ ታቀርባላችሁ የሚለውን ጥያቄ መመለስ አለባችሁ። ምክንያቱም በአሁኑ ሰዓት ብዙ ሶሻል ሚዲያዎች አሉ። እናንተም የምታቀርቡት ኮንቴንት ምን አይነት ኮንቴንት ወይም ይዘቱ ምን እንደሆነ ከተረጋገጠ በኋላ የት ላይ ብለቀው ይሻላል የሚለውን ሐሳብ መመለስ አለባችሁ። በመጀመሪያ ደረጃ ዩቲዩብ የሚባለው ፕላትፎርም ታውቁታላችሁ። ከዛን ቲክቶክ አለ፣ ከዛን ኢንስታግራም፣ ከዛን ፌስቡክ አለ፣ ሌላም ሶሻል ሚዲያዎች አሉ። ግን እነዚህን ቢያንስ 4 ሶሻል ሚዲያዎች እንዴት እንደሚሰሩ ማወቅ አለባችሁ። ምክንያቱም የምታቀርቡት ነገር ዲሊቨር የምታረጉት ቪዲዮ ወይም የምታቀርቡት ቪዲዮ የት ላይ መጀመሪያ ብለቀው ይሻላል። መጀመሪያ ቲክቶክ ላይ ከሆነ ፕሮሞሽን እየፈለግኩኝ ነው ማለት ነው፣ ወይም ደግሞ ራሴን ለማስተዋወቅ እየሞከርኩኝ ነው ማለት ነው። ዩቲዩብ ላይ ከሆነ ደግሞ ረዘም ያለ ቪዲዮ ስለሆነ ስለዚህ አቀራረቤ ራሱን የቻለ አቀራረብ ይፈልጋል። የ10 ደቂቃ የ15 ደቂቃ ቪዲዮ ስለሚሆን ከበስተጀርባ ያለው የኮንተንት ራይቲንግ ወይም ደግሞ ኮንተንት እንዴት መጻፍ እንዳለባችሁ፣ የሁክ አቀማመጥ፣ የኮል ቱ አክሽን የሚባሉ ነገሮች መጨረሻ ላይ እንዴት ማስቀመጥ እንዳለባችሁ፣ ኮንተንቱ ረዘም ያለ ኮንተንት ስለሆነ የተመልካቹን ትኩረት
ለረጅም ጊዜ እንዴት ሊይዘው ይችላል የሚለውን ሐሳብ እዛ ላይ ትኩረት ማድረግ ይጠበቅባቸዋል። አጫጭር ቪዲዮዎች ላይ ደግሞ ሲሆን ለምሳሌ እንደ ቲክቶክ ላይ ወይም ኢንስታግራም ላይ በሪል ደረጃ ወይም ሪልስ ደረጃ ስትጠቀሙ እዛ ላይ እንዴት መስራት ይችላል? አጠር ያሉ ቪዲዮዎች ናቸው፣ ግን የሰውን ትኩረት አሁንም እንዴት ልስበው ይችላል? አጭር ቪዲዮ ሆኖ የሰውን የአቴንሽን ወይም ደግሞ የመመልከት ፍላጎቱ አናሳ ስለሆነ እንዴት ያንን ሰው ሳይሰለቸው ላቆየው ይችላል የሚለው ደግሞ አቀራረቡ እዛ ጋር በአጫጭር ቪዲዮዎች ላይ ይለያል፣ በረጃጅም ቪዲዮዎች ላይ ይለያል። ስለዚህ አቀራረባችሁን መለየት ማወቅ አለባችሁ። በምን መልኩ ላቀርበው ይችላለሁ? ምክንያቱም ከሐሳቡ ጋር ቀደም ብዬ እንደነገርኳችሁ አይዲያውን ካወጣችሁ በኋላ አይዲያውን እንዴት ልታቀርቡት ትችላላችሁ? ቱሉን አላችሁ፣ ስልካችሁ እጃችሁ ላይ አለ። እንዴት መቅረጽ እንዳለባችሁ አውቃችሁ፣ እንዴት ኤዲት ማድረግ እንዳለባችሁ አውቃችኋል። አሁን እንዴት ያንን ኮንቴንት ዲሊቨር ወይም ደግሞ እንዴት ታደርሱታላችሁ ለተመልካቹ የሚለውን ራሱን የቻለ ደግሞ ጥበብ አለው ማለት ነው። ይሄ ሶስተኛው ነጥባችን ነው። አራተኛው ነጥብ ፐርሰናል ብራንድ ይባላል ወይም ደግሞ ግላዊ ብራንድ ይባላል። ምን ማለት ነው? ግላዊ ብራንድ ሲባል ወይም ደግሞ ፐርሰናል ብራንድ ሲባል አንድ ሰው ለወደፊት የሚያስብ ከሆነ ለወደፊት የራሱ የግሉ ስራ በዚህ በሶሻል ሚዲያ አማካኝነት የግሉ ስራ እንዲኖረው ካሰበ ወይም ከፈለገ ፐርሰናል ብራንድ የግድ መገንባት አለበት። ለምን ብትሉኝ ማንኛውም እስኪ ወጣ ብላችሁ ድርጅቶችን ተመልከቷቸው። ትላልቅ የሚባሉ ድርጅቶች አሉ። አሁን እንደ ኮካኮላ፣ እንደ ፔፕሲ መጠጥ ደረጃ ማለት ነው። ሌላም ብዙ ብራንዶች አሉ ዓለም ላይ። እነዛን ድርጅቶች ማለት ነው አሁን እስካሁን ድረስ የቆዩበት ምክንያት የካምፓኒ ብራንዱ ስላለ ነው። ካምፓኒ ብራንድ ወይም የድርጅት ብራንድ ስላለ ነው እስካሁን ድረስ የቆዩት። ሌላም ወደ ሰዎች ጋር ስንመጣ ትላልቅ የሚባሉ በሶሻል ሚዲያ ኢንፍሉዌንሰርስ የሚባሉት እንደ ሚስተር ቢስት ብትሉት፣ በተለያዩ ዓለም አቀፍ ደረጃ በእግር ኳስ ደረጃ እንኳን ብትሄዱ እነ ሜሲ እነ ሮናልዶ እነዚህም በሙሉ ያረጉት ምንድን ነው? ፐርሰናል ብራንዳቸው ላይ በደንብ ሰርቷል። ለዛ ነው ሰውም እንደዚህ የሚወዳቸው። ለዛ ነው እንደዚህ ምንም አይነት ነገር ቢደረግ የሰውን ቀልብ የገዙት በፐርሰናል ብራንዳቸው አማካኝነት ነው። ፐርሰናል ብራንዳችሁ እንዴት መገንባት ትችላላችሁ የሚለውን በደንብ ትኩረት ማድረግ ያለባችሁ ነገር ምንድን ነው? አይደንቲቲ የሚባል ነገር አለ፣ ወይም ደግሞ ማንነት። እናንተ ልክ እናንተን ሲመለከት አንድ ሰው ከአእምሯቸው ውስጥ የማይነጠል ነገር መኖር አለበት። ልክ እናንተን ሲመለከቱ እገሌ እኮ እንዲህ ነው ብሎ እንዲያስቡ ያን ፐርሰናል ብራንድ ወይም ያን አይደንቲቲ ማንነቱን ሁልጊዜ ከእናንተ ጋር የሚቀጥል ነገር ስለሆነ ከአሁኑ የትኛውን አይደንቲቲ ወይም የትኛውን ማንነት መላበስ አለብኝ? እኔ የምመክረው ከራሳችሁ ጋር የሚሄድ ማንነት። ምክንያቱም ፌክ የሆነ ነገር መሆን ትክክል አይደለም። ለምን? በኋላ መጨረሻ ላይ ይጎዳቸዋል። ከእናንተ ጋር እውነትም ከፐርሶናሊቲያችሁ ጋር ወይም ደግሞ ከማንነታችሁ ጋር የሚሄድ ማንነት መፍጠር አለባችሁ። ከዛን ከሰው ጋር ያለውን ግንኙነት በደንብ ታዳብራላችሁ ወይም ደግሞ ኮኔክሽን ትፈጥራላችሁ። ኮኔክሽን ፈጠራችሁ ማለት ፐርሰናል ብራንዳችሁ ገና እየገነባችሁ ለረጅም ጊዜ ለወደፊት ያሰባችሁትን ቢዝነስ ወይም ያሰባችሁትን ስራ ለመሸጥም ሆነ አዲስ ሐሳብ ይዛችሁ ብታቀርቡ ከናንተ ጋር ያሉት ወይም ደግሞ ተከታዮቻችሁ፣ ሰብስክራይበሮቻችሁ፣ ፎሎወሮቻችሁን ምን ያደርጋሉ? ያቀረባችሁትን ነገር ኦልሬዲ ተአማኝነት ስለፈጠራችሁ ማንነታችሁን በደንብ ግልጽ በሆነ መልኩ ስላስቀመጣችሁ ከናንተ ለመግዛት ወይም ከናንተ ያቀረባችሁትን ነገር ለመውሰድ ፍቃደኛ ይሆናሉ። ስለዚህ ፐርሰናል ብራንዳችሁ በደንብ አድርጋችሁ ትኩረት ማድረግ አለባችሁ። ገና እንደውም ሳትጀምሩ በፊት በምን አይነት መልኩ ልቅረብ የሚለውን ካሁኑ ማሰብ ይጠበቅባቸዋል። አምስተኛው ነጥብ ኮንሲስተንሲ ወይም ደግሞ ቀጣይነት ያለው ፕሮሰስ ያስፈልጋል። ይሄ በሶሻል ሚዲያ ዓለም ላይ በየትም ቦታ ላይ ብትሄዱ ኮንሲስተንሲ ሲባል ትሰማላችሁ። በእርግጥም ኮንሲስተንሲ በጣም ያስፈልጋል። ለምን ብትሉኝ ቀጣይነት ያለው ነገር ማለት ምን ማለት ነው? ዛሬ ፖስት አድርጋችሁ የዛሬ ስንት ወር በኋላ ሌላ ፖስት መልቀቅ ይሄ ተገቢ አይደለም። ሲጀመር ሶሻል ሚዲያ በዚህ አይነት መልኩ አይሰራም። ሶሻል ሚዲያ በባህሪው እንድታውቁት በዚህ አጋጣሚ ዋናው ሐሳቡ ሰዎች ሶሻል ሚዲያ ቁጭ ብሎ እንዲመለከቱ ጊዜያቸው እንዲያሳልፉ ይፈልጋል በባህሪው ማለት ነው። ስለዚህ እናንተ ፖስት የማታረጉ ከሆነ ሶሻል ሚዲያው ራሱ ወይም ፕላትፎርሙ የእናንተን ኮንቴንት ፑሽ የማድረግ አባዜው ይቀንሳል ማለት ነው። ይሄ ራሱ አዲክቲቭ የሆነ ጥሩ ነው እያልኩ አይደለም፣ ግን ራሱ ሶሻል ሚዲያ አልጎሪትማቸው የሚሰራው በዚህ ነው። ቲክቶክ ብትሉ፣ ኢንስታግራም ብትሉ፣ ዩቲዩብ ብትሉ የትኛውም የሶሻል ሚዲያ ፕላትፎርሞች ዋናው ዓላማቸው የሰውን አቴንሽን የሰውን ትኩረት የመሳብ ነው።
ለረጅም ጊዜ በዛ ፕላትፎርም ውስጥ እንዲቆዩ ይፈልጋሉ። ታዲያ እናንተ ክሪኤተር ሆናችሁ ወይም የይዘት ፈጣሪ ሆናችሁ ኮንቴንታችሁ በየጊዜው ፖስት የማታደርጉት ከሆነ በየጊዜው የማትለቁት ከሆነ ያን ፕላትፎርም የእናንተን ኮንቴንት ፑሽ አያደርገውም። ፑሽ ካላደረገው ደግሞ እናንተ የምትፈልጉትን እይታ ላታገኙ ትችላላችሁ። እይታ ደግሞ ካልተገኘ ኤክስፖዠሩ የለም ማለት ነው። በሰዎች አይምሮ ውስጥ የላችሁም ማለት ነው። ሰዎች አይምሮ ውስጥ ከሌላችሁ ደግሞ እንደሌላችሁ ነው የሚቆጠሩ። ለምን? ለወደፊት መገንባት የፈለጋችሁትን ነገር አለ። ከዜሮ ተነስታችሁ ቢዝነስ መጀመር ፈለጋችሁ ብለናል አይደለም? ስለዚህ የሰው አይምሮ ውስጥ መቅረት አለባችሁ። ከዛ በኋላ ነው ወደ ቢዝነስ መለወጥ የሚቻለው። በሶሻል ሚዲያ ኦፍ ኮርስ ገቢ ማግኘት ትችላላችሁ። ያንን ገቢ እንዳለ ሆኖ በሶሻል ሚዲያ ቀጥላችሁ ደግሞ ራሱን የቻለ ቢዝነስ ጀነሬት ማድረግ ትችላላችሁ፣ ወይም የራሳችሁን ቢዝነስ መፍጠር ትችላላችሁ። ስለዚህ ኮንሲስተንሲ በጣም ወሳኙ ነጥብ ነው። እነዚህን 5 ነጥቦች ዛሬ ያካፈልኳችሁ በትክክል ከተገበራችሁና በትክክል ቁጭ ብላችሁ ከዛሬ ጀምሮ እንደዚህ አይነት ነገሮችን ምንድን ናቸው? መጀመሪያ የነገርኳችሁ ምን ነበር? አይዲያ ነበር አይደለ? ሐሳብ አመንጩ። ሐሳብ ምንድን ነው የሚለውን፣ በምን ላይ ልስራ፣ የት ላይ ልስራ የሚለውን። ከዛ በኋላ ስልኮቻችሁን አዘጋጁ። ቱሎች፣ አሁን ካሜራ፣ ላይት ምናምን እነዚህ ውድ የሚባሉ ነገሮች በእጃችሁ ላይ ላይገኙ ይችላሉ። ግን ቢያንስ በአሁኑ ሰዓት ስማርትፎን እጃችሁ ላይ አለ። ወጣቶች አብዛኛው ሰው በአሁኑ ሰዓት ስልክ ስማርትፎን አለው። ስለዚህ ቱሉ አለው እጃችሁ ላይ። ከዛን አቀራረብ እንዴት ላቀርበው እችላለሁ፣ በየት ፕላትፎርም ላይ ልጀምር የሚለውን እንዳትረሱ። ቀጥላችሁ ደግሞ እንዳልኳችሁ ፐርሰናል ብራንዳችሁ በደንብ ትኩረት ማድረግ አለባችሁ። በስተመጨረሻ በየጊዜው ፖስት ማድረግ ይጠበቅባችኋል። ከዛ ውስጥ ብዙ የምትማሯቸው ነገሮች አሉ። በአንዴ ፖስታችሁ ጥሩ ይሆናል ማለት አይደለም። በየዕለት ተዕለት የምትለቋቸው ቪዲዮዎች እዛ ውስጥ ያሉ ስህተቶች አሉ። ስህተቶቻችሁን እያረማችሁ ማድረግ ትችላላችሁ። በዛ መሰረት ደግሞ ከዜሮ ተነስታችሁ የራሳችሁ ቢዝነስ መጀመር ትችላላችሁ ማለት ነው። የዛሬ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይካችሁ እንዳይለኝ፣ ሰብስክራይብ ማድረጋችሁ እንዳይለኝ። በሚቀጥለው ቪዲዮ እስክንገናኝ ድረስ ሰላማችሁ ይብዛልኝ።